akkam jirtu baga jiraattan baga nagaan dhuftan anaa dhufuu jechuun barbaada. Kabajoo pirezidaantii keenya pirezidaantii naannoo Oromiyaa Abbo Shimallis Abdiisaa ክቡር ዶክተር ጋትሉዋክ የጋምቤላ ክልል መንግስት ምክትል ርዕሰ መስተዳድር ክቡራን አባገዳዎች አደ ሲንቄዎች ተከበራችሁ የክልል ከፍተኛ የሥራ ኃላፊዎች የኦሮሚያም የቤኒሻንጉል ተከበራችሁ የሀገር ሽማግሌዎችና የሃይማኖት አባቶች የጸጥታ አካላት የዚህ መርሃ ግብር ተሳታፊዎች ክቡራትና ክቡራን ከሁሉ አስቀድሜ ይህ ታሪካዊ የሆነ የጋራ የልማትና የሰላም ማስተባበሪያ ጽሕፈት ቤት ህንጻ ምረቃ ስነ ስርዓት ላይ ለማክበር በዚህ ስፍራ ለተገኛችሁ ሁላችሁም በክብርና በፍቅር እንኳን ደህና መጣችሁ በገነጋን ኡፍተኒ ሲጀቹን በርባለ በገገመደን በገወጅን ገመን ጀቹን በርባለ በዚህ ዕለት በዚህ ስፍራ የተገናኘነው ለአንድ የህንጻ ምረቃ ስነ ስርዓት አይደለም። ዛሬ እዚህ የተገናኘነው የሶስት ክልሎች ህዝቦች የቆየ ወንድማማችነት የጋራ እሴት የጋራ ታሪክ እና የጋራ ተስፋ የሚናንጸባርቅበት ታላቅ የታሪክ ምዕራፍ የበለጠ በማጠናከር ለትውልድ ለማሻገር የሚያስችል መሰረት ለማጽናት ነው። እንደሚታወቀው የቤኒሻንጉል ጉሙዝ የኦሮሚያ የጋምቤላ ክልል ህዝቦች ግንኙነት የተጀመረው ዛሬ ወይንም ትናንት አይደለም። እጅግ ረጅም ዘመናትን ያስቆጥራል። ከጥንት ጀምሮ በንግድ ልውውጥ በማህበራዊ ትስስር በጋብቻ ዝምድና በባህልና በኢኮኖሚያዊ ግንኙነት በእጅጉ የተሳሰሩ ህዝቦች ናቸው። ወንዞቻችን ገበያዎቻችን መንገዶቻችንና ማህበራዊ እሴቶቻችን ከትውልድ ወደ ትውልድ ያስተሳሰሩን የረጅሙ የታሪካችን ክፍል መገለጫዎች ናቸው። ከዚህም በላይ በቋንቋ በባህል በአኗኗር ዘዬና በማህበራዊ እሴቶች ያለን ቅርርብ የህዝቦቻችን ግንኙነት የበለጠ አጠናክሮታል። ይህ ግንኙነት የጊዜው ውጤት ሳይሆን በትውልድ የተገነባ ጠንካራ የወንድማማችነት መሰረት ነው። ከሀገራዊ ለውጡ ማግስት ጀምሮ በመደመር አስተሳሰብ ተደምረን ተባብረንና ተደጋግፈን ያደገች የበለጸገችና የተረጋጋች ኢትዮጵያ ለመገንባት የጋራ ጥረት እያደረግን እንገኛለን። የልማት ትስስርን ማጠናከር የህዝቦች መተማመን ማሳደግና ዘላቂ ሰላምን ማረጋገጥ የጋራ አጀንዳችን ሆኖ ወደ ተግባር ተሻግረናል። በዚህ ረገድ በአሶሳ ከተማ የተገነባውና በዛሬው ዕለት ለምረቃ የበቃውን የጋራ የልማትና የሰላም ማስተባበሪያ ጽሕፈት ቤት ህንጻ የሶስቱ ክልሎች ህዝቦች ትብብር ህያው ማሳያ ነው። ይህ ተቋም ህዝቦቻችንን በልማት ስራዎች የበለጠ የሚያስተሳስር የጋራ ፕሮጀክቶቻችን የሚያቀናጅ የሰላምና የመረጋጋት ጉዳዮች በተቀናጀ መልኩ የሚመራና የአካባቢያችን የወደፊት እድገት የሚያፋጥን ተቋም ይሆናል። ይህ ተቋም በእውነቱ ህንጻ ግንባታ ብቻ ሳይሆን የመተማመን ግንባታ የአብሮነት ግንባታና የጋራ ዕጣ ፈንታ ግንባታ ነው ቢባል ፈጽሞ ስህተት ሊሆን አይችልም። የሶስቱ ክልሎች ህዝቦች ያላቸውን ይህ የተጠናከረ ግንኙነት ብዝሃነት ያከበረ ህብረ ብሔራዊ አንድነትን ለመገንባት እየተደረገ ላለው ሀገራዊ ጥረት ትልቅ ምሳሌ ይሆናል። ልዩነቶቻችን እንደ ጥንካሬ በመውሰድ በጋራ እሴቶቻችን ላይ በመተማመን አንድነታችን ስናጠናክር የበለጸገችና የተረጋጋች ሀገር መገንባት እንችላለን። ክቡራን የመድረኩ ተሳታፊዎች፣ ክቡር ፕሬዝዳንት፣ የህዝቦች አንድነትና ህብረት ጠንካራ ሀገር ለመገንባት መሰረት ነው። ልማት ያለ ሰላም አይኖርም። ሰላምም ያለ አብሮነትና መተማመን አይረጋገጥም። ለዚህ ዛሬ የጀመርነውን ይህን ትብብር መንገድ በቀጣይነት ማጠናከር ይገባናል። ከድህነት ለመውጣት የብልጽግናን ለማረጋገጥና ለትውልድ የተረጋጋች ሀገር ለማስረከብ የጋራ ጥረታችን የበለጠ አጠናክሮ ማስቀጠል የጋራ ኃላፊነታችን ይሆናል።
በተለያዩ መድረኮች ደጋግመን እንደምንለው የባህል፣ የቋንቋ፣ የእምነት፣ የሃይማኖትና የፖለቲካና የሌሎች ማንነቶች ልዩነቶቻችን የመለያየትና የመነጣጠል ምክንያቶች ሳይሆኑ በልዩነት ህብር ያጌጠ ውበታችን የሚገልጹ የክብር ጌጦቻችን እና ሀገራዊ ጥንካሬዎቻችን ዋነኛ ምንጮች መሆናቸው በጽኑ መገንዘብ ይገባናል። ኢትዮጵያ የብዝሃነት ሀገር ናት። የህዝቦቿ ልዩነት የድክመቷ ሳይሆን የታላቅነቷ መገለጫዎች ናቸው። እንደተለያዩ አበቦች በአንድ ስፍራ ሲያብቡ የሚፈጥሩት ውበት ሁሉ የህዝቦቻችንን ባህል፣ ቋንቋ፣ እሴትና እምነት በአንድነት ሲደመሩ የሚፈጥሩት አገራዊ ጥንካሬ እጅግ ታላቅ ነው። ስለዚህ ልዩነቶቻችን የግጭት ምንጭ ሳይሆን የመደጋገፍ፣ የመማማር እና የመቀራረብ ድልድይ አድርገን ልንጠቀምባቸው ይገባል። የአንዱ ህዝብ ክብር የሌላው ህዝብ ክብር መሆኑን፣ የአንዱን ሰላም የሁላችን ሰላም መሆኑን፣ የአንዱ ብልጽግና የሀገራችን ብልጽግና መሆኑን በጥልቀት በመገንዘብ ተግባሮቻችንን ሁሉ በዚህ ስሌት የተቃኙ እንዲሆኑ ማድረግ ከሁላችን የሚጠበቅ የጋራ ኃላፊነት ይሆናል። ጠንካራ ያደገችና የበለጸገች ሀገር ገንብተን ለትውልድ ማሻገር የምንችለው በመደመር አስተሳሰብ አንድነታችን ጠብቀንና የበለጠ ተሳስረን ለጋራ ሀገራችንና ለልማት ለሰላም በጋራ ስንተጋ ብቻ ነው። በመከፋፈል የምናሸንፈው ፈተና የለም። በመደመር ግን የማንሻገረው ችግር አይኖርም። ስለሆነም የህዝቦቻችን አንድነት የሀገራችን ዋስትና፣ የጋራ ትብብራችን የብልጽግናችን መሰረት፣ የመደመር አስተሳሰባችን የወደፊት ስኬቶቻችን ቁልፍ መሆኑን በመገንዘብ በጋራ የጀመርነውን የብልጽግና ጉዞ የበለጠ አጠናክረን እንድናስቀጥል በዚህ አጋጣሚ አደራ ብዬ ለማሳሰብ ወዳለሁ። በመጨረሻም ይህ የጋራ ልማትና የሰላም ማስተባበሪያ ጽሕፈት ቤት የተሰጠው ከፍተኛ አደራና እምነት በብቃት በመፈጸም የሌሎች ምሳሌ እንዲሆን ለማብቃት በተለይም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት እና የክልሉ ፕሬዝዳንት ኦቦ ሽመልስ አብዲሳ ይህንን ህንፃ በጀቱን መድቦ ኮንትራክተሮችን መድቦ እየተከታተሉ እና በዚህ ደረጃ በመብቃቱ በእኔና በክልሉ መንግስት ስም እንድታመሰግኑልን እፈልጋለሁ።